አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወዳጆች? እኔ ጋር ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ይስጥልኝ። ረመዳን ሙባረክ እያለሁ እንኳን አደረሳችሁ። እንግዲህ ዛሬ ረመዳን 6 ነው። አላህ ጾማቸውን ከሚቀበላቸው ያድርገን እና ዛሬ እንግዲህ ረመዳን ቤት ብስኩት ልሰራ ነው። አጋጣሚ ሆኖ አስፈለገኝ። በጣም በቀላል ነገር ስለሚሰራ ምንም ግብአት ስለማያስፈልገው እንግዲህ ዛሬ ልሰራ ወስኛለሁ ማለት ነው። እዚህ ጋር ቤኪንግ ፓውደር አለኝ፣ እዚህ ጋር ጨው አለኝ፣ እዚህ ጋር ስኳር አለኝ ማለት ነው። እዚህ ጋር ደግሞ ሀሊብ አለኝ። ያው ሀሊቡን ሜዳውን መጠቀም ትችላላችሁ። ስለዚህ አብረን እንሞክረዋለን። እንግዲህ እዚህ ጋር እንቀላቅላለን። ይሄን ብስሚላ እንግዲህ በዚህ እንቀላቅለዋለን ማለት ነው። ያው እኔ ትንሿ ለራሴ ነው የምሰራው። እንቁላልን መጠቀም ትችላላችሁ። እንቁላል ስትጠቀሙ ግን ቫኒላ ማድረግ ይጠበቅባችኋል፣ ምክንያቱም ለሽታው ማለት ነው። እኔ እንቁላል ስለማልፈልግ ከእንቁላል ነፃ ነው የምሰራው ማለት ነው። እዚህ ጋር ወተት አለኝ። ያው ወተት ፓውደሩን መጠቀም ትችላላችሁ። ብስሚላ እዚህ ጋር ደግሞ ዘይት አለኝ። እንደምትፈልጉት መጠን ዘይት ትጨምራላችሁ። ብስሚላ ከዛ እንግዲህ ማዋሃድ ማለት ነው። በደንብ አድርገን እናሸዋል። እንግዲህ እንደዚህ አድርጌ በደንብ አሽቼዋለሁ ማለት ነው። ያልነገርኳችሁ ደግሞ ትንሽዬ ምሻ ጨምሬበታለሁ፣ ምክንያቱም ዘይት እንዳይዘኝ ማለት ነው። ስጠብሰው ዘይት እንዳይዝ ማሽንኩን ትንሽ አድርጌበታለሁ። ከዛ ወልድ ያመጣ ይሄዳል። እዚህ ጋር እንግዲህ ጣውላችንን በደንብ ከወለወልን በኋላ ዘይታችንን በትኩረት እናደርጋለን። እንግዲህ ዘይታችንን እንጨምራለን። ያው ለመዳመጡ እንዲመችክ ትንሽ ዘይት አድርጉበት። እንግዲህ እንደዚህ ተዳምጦ አልቋል ማለት ነው። ከዛ ወደ መቆራረጥ ስትቆራረጡ በፈለጋችሁት አይነት ዲዛይን መቆረጥ ትችላላችሁ። እንግዲህ በዚህ መልኩ ቆራርጬዋለሁ። ዳይ ወደ ጠበሳ ማሻአላ። እንግዲህ ይሄን የመሰለ ብስኩት ተሰርቷል ማለት ነው። እንደዚህ ነው ቆርጡት። እናንተ ደግሞ በፈለጋችሁት አይነት ማብራት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ጨርሷል ማለት ነው። ማሻአላ ሞክሩት፣ በጣም ቀላል ነው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችን መራመድ የሱን ውሳኔ ግን